አቤት። ምን ተፈጥሮ እንደዚህ የምጮኸው? የት ነበርሽ? የሰማው ነገር አለ? ተናገሪ። የት አባሽ ነበርሽ? ልብሴን ላመጣው ወደ ቤት ሄጄ ነበር። አትዋሺ። እዛ ቤት ሄድሽው ልብስ ለማምጣት ሳይሆን ትላማታ መቀበል ያልቻልሽውን ቀለበት ለመቀበል አይደል? እውነቱን ንገሪ። ቆይ ስለምንድን ነው የምታወራው? እኔ እንዴት እንደዛ ላደርግ እችላለሁ? እኔ ያፌት እንደ ናታን ትጮቂበት ሸንጉሊት አለ። ትሰሚኛለሽ? እውነቱን ተናገሪ። እውነቱን ተናገሪ አልኩሽ አይደል እንዴ? ምን አባሽ ልታደርጊ ነው እዛ ቤት ሄድሽው? የኤፍራታ ዕጣ ፈንታ በዚህ ከቀጠለ ምን የሚከሰት ይመስላችኋል? ጽዮን ማስታወስ ችላለች። ቢኒያም ደግሞ በፍቅሯ ወድቋል። አሁን ስልክም አታነሳለትም። መጨረሻ ላይ ምን የሚፈጠር ይመስላችኋል? ኤፍራታ እቃዋን ለማምጣት ሰተት ብላ ቤተሰቦቿ ቤት ሄዳለች። እዛም ስትሄድ እንዳሉ በጣም ተደናግጠው ነበር ሲያዋት። ኤፍራታ እቃዋን ለማምጣት ቀጥታ ቤተሰቦቿ ቤት ሄዳለች። እዛም ስትሄድ ያለው ቤተሰብ እንዳለ ተደናግጧል። ምክንያቱም ትመጣለች ብለው አስበውም ስላልነበር ማለት ነው። እሷ የሄደችው እነሱ ጋር ለመኖር ሳይሆን ወይንም እነሱን ሰላም ለማለት ሳይሆን እቃዋን ለማምጣት ነበር። ቀጥታ ሰተት ብላ ገብታ ሲያዋት ሁሉም ተደናግጠውም እያዩአትም ነበር። እንዴት ነሽ ሰላም ነሽ ወይ ብላ ስትጠይቃት ነበር። ቤዛ ወደ ነበረችበት ተመልሳለች። ማለትም ጥሩ በፊት ክፉ ስለነበረች አሁን ግን መልካም ሰውና አስተዋይ ሰው ሆናለች። እነሱንም ለማገናኘትና የያፌትንም እውነታ ለማውጣትም እየጣረች ነው። ኤፉ የግቢ አረፍ በይም ስትላትም ነበር። እንደዛም ስትላት እቃዬን ለመውሰድ ነው የመጣሁት፣ አልቀመጥም፣ ባለቤቴ ውጭ ላይ ወጥቶ ስለነበር ሲመለስ ደግሞ እኔም ማግኘት አለበት ብዬ ስትላትም ነበረ። ያፌትን በጣም ተናዶ ስለነበረ ከባድ ቃላቶችንም ሲናገራን ነበር። እሷም እሱ እንዲቆርጥለትና እንዲሰቃይ ስላልፈለገኝ፣ አዎ ባለቤቴ፣ እኔ የምፈልገው እንዳንተ አይነት አልጫ ወንድ ሳይሆን ቆፍጠን ያለ ወንድና ከላይ ላይ ሊከላከልልኝ የሚችል ወንድ ነው የምፈልገውን ብላ ተናግረዋለች። በዛም በጣም ተበሳይቷል። ላንቺ ቆፍጣናና ጀግና ወንድ ማለት የሰውን ሕይወት የሚያጠፋ ነው? ሴተኛ አዳሪ ሴቶችን እያደረገ የሰዎችን ሕይወት የሚያመሰቃቅል ነው? እንደዛ አይነት ሰው ከሆነ ወንድ ማለት ወንድነት ድብን ብሎ ይቅር በማለት ናታንም በጣም ተናዶም ሲናገራትም ነበር። እሷም ትታቸው ቀጥታ ወደ ፎቅ ነበር የወጣቸው። ሁሉም ቢደናገጡም ናታንን ቤዛ ለማረጋጋት እየሞከረች ነበር። ጽዮን ባለፈው አይታቸው ከሆነ የሰርጉ ዕለትም እየተንገዳገደች ነበር ወደ ቤት ውስጥ የመጣችው። ቤት ውስጥ ከመጣች በኋላ ራሷን ለማስታወስም ችላለች። ያለፉትንም ከኤፍራታ ጋር የነበሩትንም ነገሮች ሁሉንም ነገር አስታውሳለች። ያንንም ደግሞ ያስታወሰችውንም ለማንም አልተናገረችም። ምክንያቱም እሷ አታስታውስም ብለው የሚያደርጉትን ነገር ክፍተታቸውን እሷ ልትጠቀምበት ስለምትፈልግ ነው ይሄንን ያደረገችው ማለት ነው። ኤፍራታ ቀጥታ ወደ ፎቅ እቃዋን ለማምጣት ስትወጣ ጽ ተከትላት ወጥታለች። እታችም ደግሞ ቤዛና እንዲሁም ደግሞ ሉሊት ናታን ቀርተዋል። ናታን በጣም ከመበሳጨቱ የተነሳ በደመ ነፍስ ግድግዳውን በቦክስ እያለው ነበር። እጁ ደም በደም ነበር የሆነው። እዛ ጋ ሉሊት በጣም እየሳቀች ነበር። እንዲህ ነዋ አንተ ጀግና ማለት ግድግዳ መማታት ነው ወይ ብላ እሱንም የተለያዩ ነገሮችን በማናገር ለማቁሰልና ለማበሳጨትም ተነሳች። ቤዛ በጣም ተናሳ። ሴትዮ ዝምት ያለሽ አትይም በማለት እሷንም መጥፎ ቃላትም ወይንም ማስጠንቀቂያ ሰጠቻት። ሄዳ ቁጭ አለች። መጨረሻውን ስራ ካለሽ አትወጭም ዛሬ ስራ የለሽም እንዴ ስትላትም ነበር። አይኔ ስራልኝ እወጣለሁ ስትላት ተናዳም ጥላትም ወጥታለች። ሉሊት ቤት ውስጥ የቀሩት ቤዛና እንዲሁም ናታን ነበሩ። ናታንን ለማበረታታት እንዲሁም ደግሞ ከተኛበት ለመቀስቀስ እየሞከረች ነው ቤዛ። አንተ ይህንን ነገር ባደረግከው ነገር በጣም የሚያስጠላ ነገር ነው ያደረግከው። ኤፍራታ ያለችህ እውነቷን ነው፣ ትክክል ናት። በጣም ልቧ ተሰብሮ ነው ይሄንን ነገር የተናገረችህ። እሷ እንደዚህ እያለች ያለችው አሁን ተነስ፣ ሂድና ታጠብ፣ ራስህን ጠብቅ፣ እንዲሁም ደግሞ ከራሴ ላይ የሚከላከልልኝ ወንድ ነው የምፈልገው ብላ የተናገረችህ አሁን አንተ የሆነ ነገር ስለተከሰተ ብቻ ራስህን ሰባብረህ በዚህ መልኩ ወድቀህ ስላየችህ ተላይ ላይ ተከላከልልኝ፣ ቆፍጠን በል እያለች እንጂ ኤፍራታ ላንተ ጥላቻ እንደሌላት ፊቷ ላይ ቁስል እንዳለባትም ያስታውቃልም ስትለው ነበር። ናታን ያሉትንም ሰምቶ ቀጥታ ወደ ክላሱ ገብቶ ልብሱን አስተካክሎ ዘንጦም ወደታችን ወርዶ ነበር። ዳግምና የያፌት ዘመድ ወይንም የአክስቱ ልጅ የተባለው ማለት ነው ከሱ ጋር ኢንፎርሜሽን ለማጥናት በጣም እየጣር ነው። ዳጊ በጣም ብልጥ ነው። በነገራችን ላይ ምንም አይነት ነገር አይነግረውም። የሆነ ኢንፎርሜሽን ለመፈለግ ብቻ ነው ወደሱ የሚመጣው። እንደገና ደግሞ ስለ እህቱም ሲጠይቀው ስለ ያፌት አንዳንድ ነገር ሲያወራላት ዳጊ ነገሮችን አስቀይሶ ሌላ ነገር ያወራዋል። ማለትም እሱ ጋር ያለውን ነገር ስለሚያውቅ እህቱም እንድትበደል ስለማይፈልግ እንዲሁም ደግሞ ከሱ ነገሮች እንደሚያዋስድ ስለገባው የቅርብ ሩቅ ሆኖ ነው እያወራ ያለው። ወደ ናታን እንመለስ። ናታን ዘንጦ እታች ወርዶ
ኤፍራታም ከታች እቃዋን ይዛ ወርዳ እየፈለገች የነበረችው ሳሎን ታች ከወረደች በኋላ ናታንን ነበር። ናታን እንዳጋጣሚ ሊለብስና ቤዛ ባለችው መሰረት ዘንጦ ሊወርድ ወደ ፎቅ ወጥቶ ነበርና ዘወር ስትል ማንን ማግኘት አልቻለችም። እዛ ጋ ያለችው ቤዛ ነበረች። እንዲሁም ደግሞ ጽዮን ከሷ ጋር ሻንጣዋን አስተካክላላት አብረው ነበር የወረዱት። ዘወር ስትል ናታን ዘንጦ ከፎቅ እየወረደ ነበር። በጣም ትኩር ብላም እያየችው ነበር። ምክንያቱም የውስጧን ቁስል የምታውቀው እሷና እንዲሁም ደግሞ ፂ አሁን ወደ ራሷ ስለተመለሰች ፂ ብቻ ነበረች። ቤዛ ቁጭ በይና ኤፍዬ ትንሽ አውርተን ትሄጃለሽም ስትላን ነበር። አይ ቤዛ ቁጭ አለልን ባለቤቴ ስለሚጠብቀኝ መሄድ አለብኝ እያለች ነበር። በነገራችን ላይ ኤፍራታ ዛጋ እያስመሰለች እንጂ የእውነት ወደው አይደለም ያፌትን። ምክንያቱም ሁላችንም የምናውቀው ስለሆነ ማለት ነው። ናታን ቆፍጠን ብሎ ዛጋ ምን አለ ምን ባለቤቴ ያለሽ እንዳገባሽ እናውቃለን ሁላችንም፣ ምንድን ነው የምታካብጀው ሲላት ነበረ። አሀ በቃ ላንተ ይሄ ነው ምናምን ነገር ብላ ስትናድድና ስትጮህበት ነበር። አዎ ይሄ ነው በቃ እኔና አንቺ ሞከርን አልተሳካለንም። ስለዚህ ብዙ ማካበድም አያስፈልግም። አንድ ሰው ማግባት እንዳለበት ሁሉ መለያየትም ያለበት ነው። ስለዚህ ምንም ችግር የለውም ብሎ ቆፍጠን ብሎም ሲያወራን ነበር። ያንን ነገር እየተነጋገሩ እያለ ናታን መጀመሪያ ላይ በቦክስ ግድግዳውን ሲመታ በነበረበት ሰዓት እጁ ደምቶ ስለነበረ ስታዩ በጣም ደንግጣ ነበር ኤፍራታ። የኔ ናታን ምን ሆነ ነው ብላ ሩጣ እጁንም በመያዝና ጽዮኑ አልኮን እንዲታመጣላትና እጁን ማጽዳት እንዳለበትም ስጠይቃን ነበር። ካሁን በኋላ እኔም ያንቺ አይደለሁ አንቺም የኔ አይደለሽም፣ ስለዚህ ከስሪ ራቂ በማለት በጣምም ተናዶ ተቆጣት። በመካከልም ጽዮንን ሐኪም ቤት መሄድ አለብሽ አልረሳሁብሽም ሲል ጽዮንን ሲያነሳ፣ ጽዮን ደግሞ እባክህ ወንድሜ ለምን አተውኝም እኔ አላመመኝም ስትለውም ነበር። ቤዛም ደግሞ እባክህ ተዋት በቃ ካላመማትና ደህና ከሆነ ሐኪም ቤት መሄድም አይጠበቅባትም ብላ ተናገረች። ኤፍራታ ለጽዮን ባክሽ አንቺ አይደለሽም አሁን ሐኪም ቤት የሚያስፈልገው እሱ ነው፣ ስለዚህ አልኮልና አምጪልኝና ላጽዳ ስትላት ናታን በጣም ስሬሱ ነው አያገባሽም፣ አይመለከትሽም ቸኩ እያለው ስትያል ነበር። ስለዚህ ወደ ባለቤት መሄድ ትችያለሽ በማለት በጣም ጮሆና ስሬሱ ነው ተናገራት። በዛም በቃ ይቅርታ በማለት ቀጥታ ሻንጣዋን እየገተተች ወደ ውጭ ነበር የወጣ። ወደ ውጭ ስትወጣ ሁሉም ተናደዱበት፣ በተለይ ፂ እንዲሁም ቤዛ። ፂም ተከትላት ወደ ውጭ ወጣ። ቤዛም ደግሞ አሁን ያደረግከው በጣም ትክክል አይደለም፣ ልቧን ሰብረዋል በማለት ያፌትን ናታንን ተናገረችው። ጽዮን ወደ ውጭ ወጥታ እሷንም ለማረጋጋትና እንዲሁም ደግሞ ስለ መጀመሪያው ስለ ማስታወሷ ለኤፍራታ ነግራት እውነታውን አጋ እንዲሁም ደግሞ መጀመሪያ ላይ ኤፍራታና ጽዮን አብረው በነበሩበት ሰዓት ያደረጉትን አንዳንድ ነገር አብረው ለመስራትም ቃል እንደገቡና እሷ ዳጊ እንዲሁም ኤፍራታና ጽዮን ተመካክረው ያንን ስራ ይሰሩ እንደነበር ሁሉንም ነገር እንዳስታወሰች ነግራት ኤፍራታን በጣም ደስ ብሏት አብረው ተላቅሰውም መጨረሻ ላይም በመለያየታቸው ይህ ካሁን በኋላ እኔ ከጎንሽ እንደመሆንና እንዲሁም ደግሞ እንዳላስታውሱን ይህንን ነገር እንዲጠቀምበት ለማንም እንዳትናገር ኤፍራታ፣ እኔ ማንም እንዳቃልፈለኩም የተናገርኩት ላንቺ ብቻ ነው በማለት ኤፍራታም ወደ ያፌት ቤት መሄድ እንዳለባትም ነግራት ወደ ያፌት ቤት መንገዷን አምርታል። ወደ መንገዷ ከማምራቷ በፊት መጀመሪያ ላይ ኤፍራታ ተደፍረሻል ብለው ያሏት ውሸት እንደሆነ ለጽዮን ነግራታለች። እንዴት ይሄ ነገር ሊሆን ቻለም ስትላን ነበር። ሁሉም ነገር ድራማ ነበር፣ ግን እኔ ክብር መኖሬንና አለመኖሬን ያወቅኩት ናታን ሰክሮ መጥቶ ነበረ። አንቺም ታስታውሻለሽ የዛን ሰዓት ያመጣው ቢኒያም ነበር። የዛን ሰዓት እኔ ከናታን ጋር አድሬ ነበር። የዛን ሰዓት ክብሬ እንዳለ አውቄ ነበር። ነገር ግን በጣም የተገረምኩት ነገር ናታን የዛን ጊዜ በጣም ሰክሮ ስለነበረ ሲነሳ ያንን ሌሊት አለማስታወሱ በጣም ገርሞኛል ስትልም ለጽዮን ነግራታለች። ጽዮንም በጣም ይገርማል፣ ነገር ግን ወንድሜ እኔ በጣም ነው የሚያናድደኝ እኮ እንዴት ግን ያንን ሌሊት ሊያስታውስ አልቻለም በማለት ተገርማለች። ያም ሆነ ይህም ሆነ እነሱ ተነጋግረው ምን ማድረግ እንዳለባቸው ወደፊት እንደሚያወሩና እሷም ነጻ ማውጣት እንደምትችል ሁለቱም በጋራ እንደሚሰሩ ተነጋግረው ኤፍራታም ወደ ያፌት ቤት ሄዳለች። ወደ ያፌት ቤት ከመሄዷ በፊት ሉሊት ቀጥታ ለያፌት ደውላ ኤፍራታ እዛ ቤት እንደመጣችና ቀለበት ልትወስድ እንደመጣች ነገሩን ወሳስባ ተናግራለች። ያፌት እየበረረ ወደፊት ከመግባቱ በፊት ኤፍራታ እያለ እየተጣራ ነበር። ቀጥታ ስትገባ ምንድነው ምን ተፈጠረም ስትለው ነበር። እየተነበርሽ ሲላል ነበር። እሷን በመተባተን ምን ሰምተህ ነው ከየት ነው ምንድነው በማለት መጨረሻ ላይ እቃዋን ለማምጣት ቤት ሄዳ እንደነበረም ስትነግረው ነበር። እቃሽን ለማምጣት ሳይሆን ባለፈው ያልተቀበልሽውን ቀለበት ለማምጣት ነው የሄድሽው በማለት አንገቷን ማንቋት አይተናል። አንገቷን አንቋታል። ግን መጨረሻ ላይ ምን ይፈጠር ይሆን? ይገላት ይሆን? ከአሁን በኋላ ወይስ እስከዛሬ በር እንደሚከፍትላት አላምናትም ብሎ በር እየቆለፈባት የሚሄድ ይመስላችኋል? በምን መልኩ እራሷን ነጻ የምታወጣ ይመስላችኋል? ኤፍራታ የዛሬ ይህን ይመስላል። በቀጣይ እስከምንገናኝ ሰላም ቆዩልኝ።